ሰላም ውድ የዩቲዩብ ቤተሰቦች ዛሬም በአዲስ ቪዲዮ ተመልሰናል። ዛሬ ጀላችሁ የቀረብኩት ስማርት ቲቪ እና ስማርት ቲቪ ያልሆኑ ልዩነታቸውን ነው ባጭሩ ማሳያችሁ እና የቲቪ ዋጋ በዚህ ሰዓት በጣም ቅናሽ አሳይቷል። በዚህ ወር ቅናሽ አሳይቷል ከበፊቱ። ስለሱም አጠር ያለ መረጃ ነግራችኋለሁ። እንግዲህ ቪዲዮ ከተመቻችሁ ላይክ እያደረጋችሁ አዲስም ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እኔ ሰፖርት ማድረጋችሁ አይረሳ። እንግዲህ ወደ ቪዲዮ ስንመለስ ስማርት የሆኑ ቲቪዎች ጥቅሙ አንደኛ ደረጃ አንድሮይድ ስለሆነ ልክ እንደ ስልካችን ስለሆነ የተለያዩ አፕሊኬሽኖችን እየጫንን መጠቀም እንችላለን። ኢሜል አድሬሳችንን አስገብተን ዩቲዩብ፣ ፌስቡክ፣ የተለያዩ ቲክቶክ ምናምን መጠቀም እንችላለን በቲቪ እና የራሱ ስቶሬጅ ራም ስላለው ፋይል ማናጀር ጭነን የተለያዩ ቪዲዮዎችን ምንም ማየት እንችልበታለን እና ከዋይፋይ ጋርም ተገናኝቶ እንደ ያሲን አይነቶችን የተለያዩ በኖርማል ፍሪ ክራክ ተደርጎ የሚሰሩ አፕሊኬሽኖችን ማየት ትችላላችሁ፣ ኳሶችን። ስማርት ያልሆነ ደግሞ ኖርማሊ ስማርት ማድረግ የሚሸጥ ዲቫይስ አለ፣ አንድሮይድ ቦክስ ወይ ኤምአይ ስቲክ የሚባሉ አሉ። ከ3500 እስከ 4000 ብር ነው፣ እንደየ አካባቢው ይለያል እና እሱን ገዝታችሁ ብትጠቀሙ ስማርት ማድረግ ትችላላችሁ። ግን እንደኔ አቅሙ ካላችሁ ስማርት የሆነ ቲቪ ብትገዙ አሪፍ ነው። ምክንያቱም ዋይፋይም ካላችሁ ለተለያዩ ዲቫይሶች ተጠቀሙበታላችሁ ስማርት የሆነ ቲቪ እና በአሁን ሰዓት በጣም የቲቪ ኖርማል ኤልኢዲ ቲቪዎች የፍላቶች በጣም ቅናሽ አሳይተዋል። በፊት 32 ኢንች ለምሳሌ ሚዊ እስከ 12000 ብር እየተሸጠ ነበር። አሁን እስከ 10800 10500 ብር እንደየ አካባቢው ይለያል። እኔ የጠየቁበት እስከ 10500 ይሸጣል እና የተለያዩ ሞዴሎች ገብተዋል። ኤክሴል የሚባሉ ምናምን ብዙ ሞዴሎች ስለገቡ እስከ 9500 ድረስ ታገኛላችሁ እንዳቅማችሁና በአሁኑ ሰዓት በጣም የቲቪ ዋጋ በጣም ነው እንደቀነሰ የነገሩኝ። አሁን እንደምታዩት የተለያዩ ቲቪዎች ዋጋ ጠይቄያለሁ እና በጣም አሪፍ ቲቪዎች በአሁኑ ሰዓት አሉ። ለኔ አሪፍ የምለው ቲቪ ኦርቢት ነው በ32 ኢንች ኦርቢት። ሁለተኛ ሳይኔክስም አሪፍ የሚባል ቲቪ ነው። እነኚህን ገዝታችሁ ብትጠቀሙ ሪኮመንድ አደርጋችኋለሁ እንደ ባለሙያነቴ። እንግዲህ ዛሬ ቪዲዮ ይሄን ይመስላል። በቀጣይ በአዲስ ቪዲዮ እስከምንመለስ ቻው።